ተበድሮ ነበር የላከልኝ። ግን እኔ የላከልኝ ለእኔ ያወጣውን ብር ለብቻ ክፈል፣ ይሄን ደግሞ ለእኔ ያስቀምጥ ብዬ ነበረ ብሩን የምሰጠው ማለት ነው፣ ስልክ ማለት ነው። እና ሁሌ እንደዛ ነበር የማደርገው። ግን እኔ ተመልሼ ከ2 ዓመት በኋላ ስመጣ የጠበቀኝ ነገር እንደዛ አይደለም ማለት አስቀምጥ ያልኩትን ብርም በቃ ሁሉም ነገር አላስቀመጠልኝም ማለት ነው። ከዛ ምንም አላልኩኝም። ከመጥቼ ትንሽ ከቆየሁ በኋላ ያው ያለውን ነገር ማወቅ ጀመርኩኝ። ምንም እንደሌለኝ እና ምንም እኔ ጋር ምንም ብር እሱ ጋር ምንም ብር እንዳላስቀመጥኩኝ ነገረኝ ማለት ነው። እንደውም ምን አለኝ፣ ለአንድ ነው ያበላሽው፣ ለእኔ ምንም የሰጠሽኝ ብር የለም አለኝ። ሰው ፊት ማለት ነው፣ ጎረቤት ፊት በሰው ጠይቄው ማለት ነው። ከዛ እሺ ብዬ በቃ ያለውን ነገር ሁሉ ታግሼ እንደገና ከእሱ ጋር አልከራከርም፣ በቃ እግዚአብሔር ስራውን ይስጠው ብዬ እንደገና ወደ ሌላ ሀገር ፕሮሰስ ጀመርኩኝ እና እንደ አጋጣሚ ሆኖ እግዚአብሔር ረዳኝና መጣሁኝ። አሁን 1 ወር ብቻ ነው የቀረኝ ወደ ኢትዮጵያ ልገባ ማለት ነው። ግን ምንድነው የተማርኩት ነገር ከዛ በኋላ ከመጣሁ በኋላ ብሬን በራሴ አካውንት ያስቀመጥኩት፣ ከእሱ ጋር ምንም አይነት ኮንታክት አላረኩኝም። በቃ ብሬን በራሴ አካውንት ነው ማስቀምጠው እና እሱ ምን ያደርጋል አሁን እየሄደ እኔ ቤተሰቦች ከሀያቴ ጋር ሄድና እዚህ ሀገር ትምጣና እገላታለሁ ምናምን ብሎ ያስፈራራኛል ማለት ነው አሁን ላይ። ለምን ለእሱ ብር ስላላኩለት በድጋሚ እና በዚህ እኩል ምን ትለኛለህ እስኪ? ወላጅ አባቴ ነው እና ምን ትለኛለህ እስኪ በዚህ በኩል? እኔ አሁን ልገባ ነው ወደ ኢትዮጵያ፣ ግን ያስፈራራኛል እገላታለሁ እያለ ማለት ነው። ምን ያህል ብር ነው ልክሽ ነበረው? ሙሉ በሙሉ ምንም ምን ያህል ብር የለም። የ2 ዓመት ማለት ነው። አሁን በራስሽ አካውንት ነው ያስቀመጥሽው? አሁን በራሴ አካውንት ነው ያስቀመጥኩ ያለሁት። ከእሱ ጋር ምንም አይነት ግንኙነት የለኝም። ግን አሁን ያስፈራራኛል ማለት ነው። እስቲ እዚህ ሀገር ትምጣ ምናምን እያለ ምንድን ማስፈራራቱ? ስላላክሽ ነው? አዎ ብር ድጋሚ ስላላኩለት ስላረዳሁት ማለት ነው። ድጋሚ ደግሞ እሱን መርዳት አልፈልግም። ምክንያቱም 2 ዓመት የሰራሁበትን ብር አላስቀመጠልኝም። በዛ ላይ ደግሞ ክዶኛል፣ ያልሆነ ቃላት ተናግሮኛል። እኔ እዚህ ቦታ ላይ መናገር ማልፈልገውን ቃላት እንዲኖረኝ አልፈልግም። አዎ ማለት ምንም በቃ ምንም ነገር እንዲኖረኝ አልፈልግም ከእሱ ጋር። ይሄ ነገር ያናደዋል። ድጋሚ እኔን እንትን ማለት ነው የሚፈልገው እሱ። ቆይ ቤተሰብሽ ሌላ ቤተሰብ የለም? እናት፣ ወንድም፣ እህት ማንም የለም? ሌላ ቤተሰብ ይሰማል? ዋይፋይ አሌክስ ይቅርታ፣ ምን እንዳልከኝ አልሰማሁም፣ እየተቆራረጠ ነበር። እናትሽስ የሉ? እናቴ በህይወት የለችም። ሌላ ቤተሰብ እሱ ብቻ ነው? አባትሽ ብቻ ነው ያለው ከቤተሰብ? አረ ሌላ ቤተሰቦችም አሉ፣ ግን ከእሱ ጋር ማንም የሚነጋገር ሰው የለም። በእኔ ምክንያት ሁሉም እንትን ብለውታል፣ አግለውታል ማለት። ስለዚህ ጉዳይ ማንም የሚያወራ ሰው የለም። እሺ አሁን አንደኛ ተረጋጊ። ያው ገንዘብሽን በራስሽ አካውንት ማስቀመጥሽ ጥሩ ነው። አሁን ፈርተሽ ነው ገላታ ስላለ እንዳይገለኛል የሚል ስጋት አለሽ ውስጥሽ? እንደዚህ አይነት ፍርሃት አለ? አይ ምናልባት እንደዚህ ያደርጋለሁ ወይ አድርግ የሚያውቀው እግዚአብሔር ነው። ምናልባት እሱ ያናደደው ነገር አለ። ምክንያቱም ድጋሚ ብር ስላላኩለት በጣም ያናደዋል። አሁን ለምን በአካውንቷ ታስቀምጣለች? ያ ነገሩ ስለሚያናደው ያደርገዋል ይሆን የሚል ሀሳብ አለኝ። እንደዚህ ያደርጋል ወይስ አያደርግም? ገንዘብ ውጭ ሌላ ጉዳይ የለም አይደለ? አይ ሌላ ጉዳይ የለኝም። ሲጀመር እኔ ከእሱ ጋር መቀራረብ አልፈልግም። እሱ ግን እኔ መቅረብ ይፈልጋል። እኔ አልፈልግም። በቃ እኔ በፍጹም አልፈልግም ከእሱ ጋር መቀራረብም ማውራትም አልፈልግም። ያ ነገር ነው የሚያናደው። እሺ ተረጋጊ እስቲ፣ ሚዩት አድርጊና አዳምጪኝ። አንደኛ
አባትሽ ነው ገላታለሁ ምናምን ስላለ እንደው እንደዚህ አይነቱን ሀሳብ አውጪ ከውስጥሽ። ገንዘብሽን በራስሽ አስቀምጪ። ስትሄጂ ቤተሰብ ጋር ረፊ፣ አንቺ የምትሄጂበት ቤተሰብ ጋር ማለት ነው። ከዛ ውጪ አትፍሪ ማለት ነው። መቼም እኔ አባት ልጁን ለገንዘብ ሲል አንቺን እንደዚህ አይነት ጥቃት ያደርሳል ብዬ አልጠብቅም። ለምን አይምሮ ውስጥ እንደዛ ነገር ስለሌለ ይመስለኛል። እንደው ሊል ምናምን ይችላል፣ እልህ ምናምን ይዞት ገብቶሻል። እልህ ይዞት በንዴት ምናምን ሄዶ እንደዛ ብሎ ሊሆን ይችላል። ሲያገኝሽም እንደዛ ሊልሽ ይችላል እንጂ ገንዘብ ስላላክሽልኝ ብሎ አንቺን ላይ ጥቃት ካደረሰ ዋሽ አይደለም ማለት ነው። ምክንያቱም እንደዛ የማድረግ ሞራሉም አንድ ሰው ይኖረዋል ብዬ አላስብም። ግን እልህ ግን ሊያስብለው ይችላል። ሰዎች ታውቂያለሽ፣ ባህሪያችን የሆነ ነገር ካላገኘን ስለዛ ሰው በእልህ በንዴት በቃ የምናወጣው ኃይለ ቃል አለ። ገብቶሻል? እንደውም ሄደሽ መጋፈጥ አባትሽ አይደለ ወላጅ አባቴ ነው ብለሽ ኦኬ፣ ፊት ለፊት መፍራት ሳይሆን አንዳንዴ አይኑን እያየ አንድ ሰው እንደዚህ እናት አባት ሲሆን ይሄ የደም ትስስርሽ በጣም ጠንካራ ሲሆን አንድ ሰው አይኑን እያየሽ ማውራት በጣም ጥሩ ነው። ገብቶሻል? ስለዚህ እኔ እንደዚህ ያደርጋል ብዬ አልጠብቅም። አባትሽ ነው። ንዴት ይኖራል። ሰዎች አግልለውት እንዳልሽኝ በአንቺ ምክንያት መገለሉ አለ፣ ብስጭቱ አለ፣ ከቤተሰብ ጋር ያለመስማማቱ፣ ከብዙ ሰው ጋር ለመግባባቱ፣ ይሄ ሁሉ ሲደማመር በእልህ ሊያደርገው ይችላል። ገብቶሻል? ሀገርሽ መሄድን አትፍሪ። ሂጂ፣ ቤተሰብሽ ጋር ረፊ። የምታረጊውን አድርገሽ የምትመለሽ ከሆነ ተመለሽ። ዞሮ ዞሮ ገንዘብሽን ግን በራስሽ አካውንት አስቀምጪ። አሁን ሌሎቻችሁ ከዚህ ምንድን ነው የምትማሩት ነው ፖይንቱ። እሷ እንዲያን ነገር ገጥሟታል። አባት እንግዲህ አልተኛላትም ማለት አላረፈላትም። ወንድም ከዚህ በፊት ሰምታችኋል። እዚህ ቤት ወንድሟ ምን እንዳረጋት። ስለዚህ እኔ መጥፎ ሀሳብ ውስጥሽ አይብቀልሽ። እኔ እናት አንቺ ጥሩ አስቢ፣ ባይምሮሽ ቀና አስቢ። ስለ አባትሽ መጥፎ አታስቢ። ማድረግ የሌለብሽን ነገሮች አታርጊ። ይሄ ማለት ገንዘብሽን አትስጪ፣ ህልምሽን ምናምን። ግን ከዛ ውጭ ላሉ ነገሮች ግን አንቺ ጥሩን አስቢ። የተሻልሽኝ ከአባትሽ ሰው የሚያልፍበት ብዙ መንገድ አለ። አሁን ፑሽ እያረኩሽ አይደለም፣ ግን አንቺ አይምሮሽ መበላሸት ግን የለበትም። ልጅ ነሽ ገና። በዚህ እድሜሽ ተቃራኒውን ነው መሆን ያለብሽ። አንቺ ጥሩ ደጉን ማሰብ ገብቶሻል አይደለም? ስለዚህ ሄደሽ የተለየ ነገር አድርጊ ሳይሆን ቤተሰብሽ ጋር ሁኚ። ሰው ቀናውን አስቢ። አንቺ ሁልጊዜ ሁሉም ነገር ያልፋል። ገንዘቡ ተተኪዋለሽ እኮ ሰራሽ አይደል? አገኘሽ። ከገንዘብ በላይ እኮ አይምሮሽ ይበልጣል። እንዲህ አስበሽ ስለ አባትሽ መጥፎ ነገር፣ አባትሽ እኮ መጥፎ ሊሆኑ ይችላሉ። አንቺ ግን የአባትሽን አይምሮ ይዘሽ ተመሳሳዩ መንገድ የምትሄጂ ከሆነ ምንድነው ልዩነታችሁ? በአንቺ ነው እሱ። አንቺ ስማርቶኝ በጎን አስቢ። በጎ እንዲገጥምሽ እኮ ነው ይሄን የምልሽ እኔ። ጥሩ የምታስቢ ከሆነ አንቺ ፈጣሪ ሁሉ ጊዜ መንገድሽን ያቀናዋል። እሺ። ስለዚህ ገላታለሁ ምናምን ስላለ እንደው ይላሉ አይደለ? እንደ ቤተሰቦቻችን ገለዋለሁ እስኪ ምናምን ሊሉ ይችላሉ ሲሉ፣ ከዛ አንጻር አስቢው። እሺ። እሱ ያደረጉትም ነገር ገንዘብ ማጥፋት ምናምንም ስለሆነ ትንሽ አግሬሲቭ ሊያደርጋቸው ይችላል። እሺ። እንትን ባትበይ፣ የአንቺ አይምሮ አይበላሽም። እሺ። እሺ አሌክሴ፣ አመሰግናለሁ። አይዞሽ። ሰላም። አባቷ እንዴት ይገላታል ገንዘብ ሲል? ምኑ ናችሁ? እንደዛ ከሆነማ በቃ ነገር ተበላሸ። የምን ማግባት መውለድ ነው? ትተነዋል። እኛም ወልደን ነገ እንዲህ ልንሆን ነው ማለት ነው። ከልጄ ጋር በገንዘብ ጉዳይ ገንዘቡን ታመጣለህ አታመጣም? ትንሽ ግን ከባድ ጊዜ ላይ ያለን ይመስላል አይደል? እየሰማን ያለነው ነገር ትንሽ ወጣ ያለ ነገር ነው። ኧረ አባቷ ምንም አያደርጋትም። ምን ሆናችሁ ነው ማለት እርግጠኛ ነኝ እኔ በዚህ። ግን ንዴት አለ። ገብቷችኋል? ንዴት ያስብላል። አንደኛ ነርቨስ ሊሆኑ ይችላሉ። ቤተሰብ እዛ ጋ እሷን እንደዚህ በማድረጉ አባቷን ብዙ ፑሽ ሊያደርጉ ይችላሉ። ይናገሩ፣ እዚህ እንዳትመጣ ምናምን
ወይ ደግሞ ሊሰቹት ምናምን ወቀሳ ሲበዛ እንደውም ምናምን ብሎ ሰው ምን ሊያ ይችላል? አግሬሲቭ ሆኖ እንዲህ አይነት ቃል ሊያወጣ ይችላል። እንዴት አባት ልጁን ይገድላል? እንዴት እርግጠኛ ሆንክ? የወለደ ተፈጥሮ ራሱ እኮ ያስገድድ። እንደው በጣም እንደው የአእምሮ ችግር ምናምን ያለበት ሰው ካልሆነ ራሱን ስቶ ከአእምሮ ችግር ውጭ እንጂ ስለተባለ ብቻ ያደርገዋል። ኬዙን ነዋ ማየት። የገንዘብ ጉዳይ ነው እንጂ ሌላ ርስት ሌላ ጉዳይ የለም። ገብቷችኋል? ሄሎ እኔ ጭንቅላቶች ስለሌለ ይመስለኛል። ኤኒዌይስ አባት ልጁን ጤና ይስጥልኝ። ሄሎ እንግዲህ ከባድ ነው ጎበዝ፣ እየሰማን ያለነው ነገር። እግዚአብሔር ይሁናችሁ ሰዎች። የምትሰሙኝ ከሆነ ማትማሩ ከሆነ ከዚህ ማትማሩ ከሆነ ከምንም አትማሩ። ሄሎ ሄሎ ከባድ ነው። ምንድን ነው የምናደርገው አሁን? እንደዚህ አይነት መርፌ አሁን አዲስ መርፌ መቀመም አለብን። የምትሰሙ አይደላችሁም አብዛኞቻችሁ። ብር ትልካላችሁ ለአባት ለእናታችሁ፣ አስቀምጡልኝ ምናምን፣ ቤት ግዙልኝ፣ መሬት ግዙልኝ፣ መኪና ግዙልኝ። ሄሎ አንዳንድ ሰው በር ላይ ጠብቆ ወረፋ ማለት ነው። ልክ ሲገባ የሚወጣ ሰዋል። ለምን ትገባለህ ታዲያ? ሰልፊ ለመነሳት ነው። ሰልፊ ለመነሳት የሚገባ ሰው አለ። አንዳንድ ሰው ሄሎ ሄሎ፣ ጤና ይስጥልን አሌክስ፣ ደህና ነህ? ደህና ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እውነት ለመናገር ረጅም ጊዜ ስላላየሁ በጣም ናፍቀኝ ነበረ። ረጅም ጊዜ ስላላየሁ እኔን ራሱ ይህን ልጅ ማላይበት የት ልሂድ አይደለ እንደ የማስብለው እኔ ከላይ መቼ ጠዋት ማታ ሌሊት የሌለውበት ሰዓት ነው። ጌታ እንዴ ወንድምየውና ለአንተ ነዋ። እኔ ለሌሎቹ ሊሆን ይችላል። እኔ ያኔ እሺ ለዚህ ነው ይህንና አቅርቦትሽን ልትገልጭልን የመጣ? አይ እንደዛ አይደለም። እኔ እንደዛ አይደለም። እሺ እኔ ማለት ምስጋና ለማቅረብ ነው።